እሺ የተከበራችሁና የተወደዳችሁ አድማጮቻችን ዛሬ ያለነው ሆሳና ነው። ከሆሳና መምህራን ትምህርት ኮሌጅ ቋንቋን በተመለከተ የተለያዩ ስልጠናዎችን ከፌዴራል የመጡ እንግዶቻችን እየሰጡን ነበረ እና እሱን ስልጠና በተመለከተ ከሰልጣኝ መምህራን ጋር አንዳንድ ቆይታ ለማድረግ ነው እዚህ ጋር መተን ፊት ለፊታቸው የወጣ ነው። እንግዲህ ፊት ለፊቴ የቆመው መምህር ሸረፋ ሐሰን ይባላል። የመጣው ከላንፉሮ ወረዳ ሲሆን ተመልሶ ሄዶም አሰልጣኝ ነው የሚሆነው። እንግዲህ እስቲ በስልጠናው ላይ ምን እንደተሰማው እንዲገልጽልን ልጠይቀው ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸሪ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በዛሬው ስልጠና እስቲ ምን እንደተሰማ ምን እንደተማርክ እንድትነግረንና አድማጮቻችንም ከስልጠና ያገኘሃቸው ልምዶችን እንድታጋራልን እንደ በአክብሮት ጠይቃለሁ። አመሰግናለሁ ተውፊቅ። በዚህ ስልጠና ላይ ብዙ ትምህርቶችን ተምሬያለሁ። እነዚህ ትምህርቶች በአራቱ ስኪሎች ስለ ፈተና አወጣጥ፣ ስለ ሌሰን ፕላን አወጣጥ እንዴት ማውጣት እንዳለብኝ፣ ፈተና እንዴት ማውጣት እንዳለብኝ እና በአራት ስኪሎች ተማሪዎቹን እንዴት ማስተማር እንዳለብኝ ተምሬም ደግሞ ሄጄ እዛ ወረዳ ሄጄ እንዴት ማስተማር እንዳለብኝ ብዙ ነገራቶችን ተምሬያለሁ። እሺ ከልብ አመሰግናለሁ። ያው እንደምታዩት ግቢው ያማረ ነው፣ ውብ ሆኗል። ከዚህ በኩል ግቢ ፊት ለፊት ላይ ያሉ መዝናኛ ቦታዎች ሆሳናን አትመስልም። እንግዲህ በጣም ነው የምታምረው፣ ደስ በሚል ሁኔታ ነው ያለችው እና በጣም ተዝናንተናል፣ ትልቅ እውቀትም አግኝተናል። እናንተም ተዝናኑ እስቲ። ያው ቪዲዮን እያያችሁ ፎቶን እያያችሁ ሆሳና ከተማ ምን ትመስላለች፣ ትምህርት ቤቱ ያን የነበረውና ዛሬ የነበረው ምን ያክል ለውጥ አሳይቷል የሚለውን ነገር እያያችሁ ፈታ ዘና እንድትሉልን አክብሮት ጋብዘናቸዋል። መልካም ቆይታ ይሆንላችሁ።